የሰው ልጅ ከባድ ጥያቄ። ሁሉም ሰው ፍቅር ይፈልጋል፣ ስኬት ይፈልጋል፣ ሰላም ይፈልጋል፣ ደስታ ይፈልጋል። እነኚህ ሁሉ ነገሮች የሚገኙት ወላሂ ከፈጣሪ ጋር በመቀራረብ ነው። ሰዎችን በማክበር ነው። ለሰዎች ትልቅ ቦታ በመስጠት ከዛ ደግሞ ሁሉንም ነገር ወደ ፈጣሪ ካስጠጋም በኋላ በሰበብ ላይ መገኘት ነው። እስኪ ተመልከቱ። አንድን ሰው በአይናችን አይተን ወይም በአይናችን አየናትና ወደድን። ቤተሰብ ጋር መሰረት አላስያዝነውም፣ ቤተሰብ አላስተዋወቅንም፣ ፍቅርን ጀመርን፣ ራሳችን ጨረስን፣ ራሳችን የህይወት ጎዳና ውስጥ ገባን። ማነው ተጠያቂው? ማነው ተጠያቂው በእኛ ህይወት? በተለይ ሴቶች ማለት ነው። ወንዱም ህይወት ቀልድ አይደለም። ብዙ ውጣ ውረዶችን አልፈህ ብዙ ህይወትን ተጋፍጠህ ነው መሰረት የምትይዘው በትዳር ውስጥ እንዲሁም ደግሞ በህይወትህ ውስጥ የምትኖረውና ታማኝ የሆነች ሴት አጥተህ ምን ሴት አለ አሁን ለትዳር የምትሆን ትላለህ? እንደዛ አይነት ሴቶች አሉት የት እንደሆነ ልቦናህ ያውቃል። ሴቷም ደግሞ ታማኝ የሆነን ወንድ ትፈልጋለች፣ የት እንደሆነ ግን ታውቃለች። የኛ መስፈርት ሀብት እየሆነ ነው የተቸገርነው። የኛ መስፈርት ውበት እየሆነ ነው የተቸገርነው እንጂ ወላሂ መልካም ስነ ምግባር ያላት ሴት ሞልታለች። በጥሩ ውብ የሆነ ስነ ምግባር ውብ የሆነ አኽላቅ የተሞላ ሰርቶ ቤተሰቡንና ራሱን ለውጦ ቤተሰቡን የሚያስተዳድር ጥሩ ስኬትን ማምጣት የሚችሉ ወንዶች አሉ። ማን ያያቸዋል? እጆቻቸው በስራ ሰውነታቸው ተበሳቁሏል በስራ። ማን እነሱን ይመለከታቸዋል? ከዛችም ከዚህም ከዛም እየቀሸበ እያጭበረበረ የሚበላው ግን ሰውነቱ የተሻለ ሆኖ ሴቷ ታይና ትሄዳለች። የእሷንም ካጠፋ በኋላ እንደ አሻንጉሊት ይቆጥራታል። ወንዱም ደግሞ በስራ የተበሳቆለችዋን ሳይሆን ተቀባብታ በዲኮር አብዳ የወጣችውን ከዛም ከዚህም ስትል የኖረችዋን ሴት ይመርጥና ነይ ቁሚ ነው። ከዛ እንዴት ብላ ትቆማለች? ብዙ ለምዳለች እኮ አንተ አታቆማትም። ሱስ እኮ ነው። ሙህብ ቀልድ አይደለም፣ ፍቅር ቀልድ አይደለም፣ ህይወት ቀልድ አይደለም። ወላሂ ለሁላችሁም ጥያቄ መልስ የሚሆነው እናንተው ጋር ነው። እናንተው ጋር ነው። ወላሂ አንድ ጥሩ አህላቅ ያለውን ወንድ ለመፈለግ መጠጥ ቤት መግባት አይጠበቅብሽም። የሚጠበቅብሽ የሥራ ቦታ መሄድ ነው። የት ነው ስራ ቦታቸው? የት ነው የሚሰሩት? የት ነው የሚኖሩት ማለት ነው። የሚሰሩትን ሁኔታ ማየት፣ ኑሯቸውን ማጥናት ነው። የሰው ልጅ የሚለካው በአኗኗሩ ነው እንጂ ፊዚካሊ ታይቶ አይደለም የሰው ልጅ መለካት ያለበት። ጥሩ እድል እንዲቀናን ከፈለግን እድልን መፈለግ ያለብን መልካም ነገር ለማግኘት የሚፈልጉ የሚለፉ የሚወጡ የሚወርዱት ዛሬ ላይ የተበሳቆሉት ጋር ነው መሆን ያለበት። ላይ ከፍ ያለውማ ለእናንተ አመለካከቱ ሌላ ነው። አሁን ወንዱ ያላት ነው የሚፈልገው። ያላትን ማግባት እኮ አይደለም ኃጢያቱ። እሱ ግን ለሥራ ዝግጁ ነው ወይ አእምሮ ነው? እሷም ያለውን ነው የምትፈልገው። እሷስ ፍቅር ለመስጠት ለሱ ክብር ለመስጠት ዝግጁ ናት ወይ? መጀመሪያ ላይ ከኛ የሚጠበቀውን ግዴታ አውቀን የሚሆነን ላይ እናተኩር። ወላሂ ሁሉም ሞልቷል። ሴትም አለች ወንድም አለ። እጣ ፋንታ እኛው ጋር ነው ያለው። ርቀን አንየው። አላህ ሱብሃነሁ ወተዓላ ስኬታማ የሆነ ህይወት ይወፍቀን።